የፈለከውን አድርገህ ሰው የሰራውን ሰው ያወራው ነው አውርተህ እንደ አንተ ማታ ምንድነው ያወራኸኝ? ማታ አውርተናል እኔ እና አንቺ። አዎ አንተ ምንድነው ምን አላወራሁትም ብለህ ልትክድ ነው? ንገረው አሁን ምንድነው የምነግረው? እኔ እና አንቺ ምን አውርተናል? እኔ እና አንቺ ለኔ ያልከኝ ንገረው። ለሱ ምን አለ? ለኔ እኔ ነው አረ ምንድነው ሰላም ብያታለሁ ነው ያልከኝ? አንቺና ብሩኬ ከዛ ብሩኬ ደግሞ እህቴ ስለምታፈቅረው እህቴን ነው የሚያገባው። አንቺ ከቱ ጋዛ ቡና ይጠጡ አፍልተው ቡና ይጠጡ ሰሞኑን ይፈልጋል አላልከኝ? ባለፈው ራሱ ፍራንክ እናርጋ ስለሌለ ደስታሎ ባንዲ በቃ ካላረግና አሁን እንዲዳለ አንተ ለእህቱ አድርጎ እኔን ለራሱ ሊያረገኝ አፈሪ ብላ አንቺ ራሳችሁ በሰሳት አውሩኝ። ማርያም ምንድነው የሚያመኝ? ጭራሽ ያምሻል አልከኝ። እብድ ነሽ እያልከኝ ነው አንተ ፈነክታለሽ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ደግሞ ላይኳን የተጫናችሁ ጀምሩ እያልኩ ዛሬም ብቅ ብዬላችኋለሁ። እንግዲህ ሀይሚዬ ደግሞ ዛሬ በብሩኬ ጓደኛ ስሙ አያያዝልኝ ይቅርታ ያድርጉልኝና ማለት ነው በሱ ቤት መጥቷል ማለት ነው። ብዙ ጊዜ የሚኖረው ልጁ ከነ ቤኪና ከነ ማርቆስ ጋር ነው። ነገር ግን ሀይሚዬ የጥምቀት ዕለት ፕራንክ አድርጎ ነበረና ያ ፕራንክ እንበቀለው ከዛው ሲጀመር ደግሞ ፕራንክ እናደርገው ይሄ ልጅ እንዲያድግ እንዲቀየር እንፈልጋለን። በጣም ጀግና ወንድ ነው እየተባለ ይገኛል ማለት ነው። እየገባችሁ ደግሞ ሰብስክራይብ ላይክ ማድረግ እንዳትረሱ እያልኩ ዛሬ ብቅ ብዬላችኋለሁ። በጣም መልካም ልጅ ነው አውቃለሁ። እኔ ራሴ እንዲህ ሲያዩ ያዛዝነኛል የምር ሲነግራችሁ ማለት አንዳንድ ሰው ማለት ነው መልካምነቱ ፊታችን ላይ የሚያስታውቁ ሰዎች አሉና እና እንደዛ ነው እላችኋለሁ። ውድ ቤተሰቦቼ ሀይሚዬና ብሩኬ እንግዲህ አንድ ደግሞ ሳልናገር የማላልፈው ነገር ሁላችሁም ይሄ ቪዲዮ የምታዩት ማለት ነው ዛሬ ማታ 3 ሰዓት ብሩኬ እና ወይኔ በላቸው ጌም አላችሁ ማለት ነው። ወላይታ ልጅ ነው እና ከሱ ጋር ብሩኬ ጌም ይዟል ማለት ነው። እንግዲህ እስቲ ዛሬ ማታ 3 ሰዓት እንድትገኙ ማለት ነው። ቶክቶክ ላይ ብሩኬ 19 ብላችሁ ከጻፋችሁ ይወጣላችኋል ማለት ነው። እስቲን ጠብቆ በላቸው እንግዲህ በጣም ጌመር ነው። ከዚህ በፊት ብሩኬን ያለፈ ሳምንት አርብ ዕለት ሻወር አስገብቷል። ብሩኬ 3 ነው 4 ያሻንፎ ልጁ ደግሞ 2 ያሻንፈና ሻወር ካልገባ እያለክ ነበርና እንግዲህ ብሩኬ ደግሞ በዝግጅት ይመጣላለሁ ብሎ ነበር። ልጁ ግን ቶክቶከር ነው። ጌንግ እንትን አለ ጊፍት አለ በጣም ትላልቅ ጊፍት ነው የሚሰጠውና ብሩኬ ደግሞ አንገቴ ቆረጥ ልጁ አሸንፈኝም ብሏል። እንግዲህ እስቲ የመዳም ቅመሞች ብሩኬና ሀይሚን የምትወዱ ሁላችሁም ደግሞ እዛ ተገኝታችሁ እስቲ ጌሙ ምን ላይ እንደደረሰ እንድታው ፈልጋለሁ እያልኩ ደግሞ እንግዲህ ሀይሚዬም ደስ ብሏታል። እንግዲህ ዛሬ ዝግጅቷን ታው ጸጉር ቤት ገብታ ምናምን ፋፈሽ ብላ ጌሙ ላይ እንድትገኝ እኮ የምርስ ነገራችሁ። ጸጉር ቤት ገብታ ፋፈሽ ብላ ብታው ማለት ነው። እንዴት ዝግጁ አሮን ነው ብቻ። እስቲ ማታ እንጠብቃችኋለን እና እናወራለን እንጫወታታለን ብለዋል ብሩኬ። እንግዲህ እስቲ ሀይሚዬ አብረን ነው የምንገባ ብለዋል እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ከዛ በተረፈ ግን ይሄ ልጅ እስቲ እየገባችሁ ሰብስክራይብ አድርጉ። ኧረ እባክህ ልጁ እሷም ጀምራለች። ሰማይ ቤት ነው የሚያሳየ የተባሉ ነው እንግዲህ እዚህ ጋር ማለት ነው። ኧረ በቴክስት ልልክ ነው ነበረ አልደርስብህም እንጂ በቴክስት ልልክ ነበረ እያለች ነው ሀይሚዬ። እንግዲህ ትላንት ነው የተሰራ እርግጠኛ ነኝ ቪዲዮ ዛሬ ለቀቁት እንጂ ማለት ነው። እና የኔ እናት ሲጫወቱ ስላፉ ምናምን ደስ ሲሉ ማርያምን በጣም ነው ደስ የሚሉት ማለት ነው። እንግዲህ የዛሬ ፕራንክ ምንድን ነው? የዚህ ልጅ እህት ብሩኬን ትወዳለች። ስለዚህ ብሩኬ እሷን ያገባትና ሀይሚ ደግሞ ሄኖክ ነው ስሙ መጥቶልኛል ጎበዝ እና በፈጠነ ስሙ መጥቶልኛል እና ሄኖክ ሀይሚን ያገባል። ብሩኬ ደግሞ የሄኖክ
እህት ታገባለች ማለት ነው። እና እንደዛ ተብሎ ነው እንግዲህ የመጣ ልጁ መጥቷል። ውስጥ መጥቷል። ሲኮርፉ ይው ነገሮቹ ሲቀያይሩ በእናታችሁ ዝግጅቱን ይው መካ ማዳን ለሚ በጣም ነው የሚያስቁት ማለት ነው። ማለት ልጁ ሲመጣ ማለት ነው ፊትሽ ዘፍስፊ ተቆጪ ጀምሪ ይላል ብሩኬ ማለት ነው። እንዴት ሰላምታን አንልም አሉት። ወይኔ ይሄ ነው ጉድ ሆነ። ኧረ እጄን መልስ እባክህ። ራሱን ጨብጦ መልሷል። እንግዲህ ጎበዝ ልጅ ነው ማርያምን። እና እንግዲህ ፕራንክ ሰልችቷል በዚህ ሰሞን ማለት ነው። ብሩኬ እሷን ሂድና ከእህቴ ጋር ቡና ጠጡ አለ። አንድ ደግሞ አሳቀኝ እዚህ ነው ማርያምን። ከእህቴ ጋር ሂድና እዛ ቡና ጠጡ፣ እኔ እህቴን አላገባም ያንተ እህት አላገባም እያለ ነው። እና ብሩኬ ሀይሚ ደግሞ ወይኔ እናንተ ለካ ሲጣሉ ምናምን ራሱ ማለት ነው ማለት የሆነ ሰው መካከላችሁ ውሸት አስገብቶ ምናምን ሲሰሩ ማለት ነው። በዚህ መልኩ ነው እንዴ ለካ ብዬ ማለት ወደ ኋላ እንዲመልስ ነው ያደረገኝ ዛሬ ማለት ነው። እንግዲህ እንዲህ ተመካክሮ ተነጋግሮ ነው ለካ የሚናገሩ የሚያደርጉ ሁሉ ማለት ነው። አንድ አይነት መድኃኒዓለም ሀይሚና ብሩኬ ማለት ነው። ማለት ምንም የተሳሳተ ነገር አይኖርም ማለት ነው። እና ለካ እንዲህ ተመካክሮ ተነጋግሮ ነው እንዴ ስራ የምሰራ ለካ ማለት ፕራንክም ሆነ የሆነ ሰው ላይ ገብቶ ምናምን ሲሰሩ ማስመሰል ለካ እንዲህ ይችላሉ እንዴ ማለት ይሄ ስራ ባህር ይመስለኛል የምር ስነግራቸው ማለት ነው። እና አሁን እንደዛ ሲጫወቱ ሲቀልዱ የነበሩት እንግዲህ ተናደጂ ይላታል ብሩኬ ለሀይሚ ማለት ነው። እንግዲህ ሄኖክ ደግሞ እየሳቀ ነው። ወይኔ እሷ ላይ እጄን አትቁፍር ይገላለሁ እያለ ነው ብሩኬ። የእሷ ላይ እጄን እንዲያታ አድርገው ይገላለሁ እያለ ነው እንግዲህ። አይ ሄኖክ ታው እስቲ ታው መሯል። አንተ አንዴ በጥፊ ይመታል ከመሬት ተነስቶ ማለት ነው። ይለጥፋለሁ እያለ ነው ብሩኬ ደግሞ። አረ ታው አንተ ልጅ ወይ ብሩኬ። እንግዲህ ሀይሚዬ ትላንት ማታ አውርተናል። ትላንት ማታ አውርቶኛል። አንቺ ከብሩኬ ራቂ፣ ብሩኬ የኔ እህት ትወዳለች፣ እሷን እንዲጋቡ ፈልጋለሁ። አንቺ ከብሩኬ ራቂ፣ እኔና አንቺ እንጋባለን እያልኝ ነበር አለች። እናንተ አለ አይደለም ከእውነት ራቅ ውሸት አለ እንደዛ አምጥቶ ማለት ነው። እንግዲህ ፕራንኩ እየቀጠለ ማለት ነው። ይሄ ልጅ ደግሞ ማለት ነው እህቴ ታላቅ ናት፣ የብሩኬ ታላቅ ናት እኮ ልጅ ወልዳለች፣ እንዴት ታላቅን ታገባለ ምናምን እየተባለ ማለት ነው። እና ሀይሚ ደግሞ ኦኬ በዚሁ ምስጢሩን አውቃለሁ እያለች ነው። ወይንና ሲያቃጥሩ እኮ ነው የሚያስቀኝ። እግዚአብሔር እንዴት እንደሚያቃጥሩ ደግሞ አብሮ ሲሆኑ እናንተ ይለያሉ። ማርያምን ማለት አብሮ ሲሆኑ ይለያሉ። እጁ እንዴት እንደሚያደርገው ብሩኬ፣ እሷም እንደሱ ነው የምታደርገው፣ እሱም እንደዛ ነው ማርያምን። ይቺ ጣት ማለት ነው ብሩኬም እንዲህ ያደርጋል፣ ሀይሚም እንዲህ ታደርጋለች። ወይኔ ስታወራ ማለት እሱ እንደዛ ነው የሚያደርገው። ይለጥፋል ወደዛ ዞር በል እኔና አንተ አንድ ላይ መሆን አለብን እያለች ሀይሚ ወደ ብሩኬ ትጠጋለች። እና አይ ሄኖክ ለማንኛው ማለት የኛ ቤተሰብ እሱ ቤት ሄዶ ሰብስክራይብ እንዲያደርግ እንፈልጋለን እንጂ እሱን እንትን ለማለት አይደለም እያሉ ይገኛሉ። እና እውነታቸው ነው ማለት በነገራችን ላይ ሀይሚና ብሩኬ ብዙ ጊዜ በተደጋግ ይለጥፋለሁ እያለ ነው። አረ ተው እባክህ ይሄ ለጣፌ ወደዛ ለጥፍሻለሁ፣ ወደዛ ሰማይ ቤት ወስድሻለሁ። አረ ጣቱ ነው አይታችኋል እንዴ? እሷም እንደ አረ ጉድ አረ መድኃኒዓለም ማለት እሷም እንደዛ ታደርጋለች፣ እሱም እንደዛ ያደርጋል። የተመሳሳይ ማለት ነው። በጣም ነው የሚያስቁት ማርያምን። እና ወይኔ ልጁ ጮጋራ ተልጧል። የምር ወደዛ እየወረወረ ነው ለዛው ማለት ነው።
እኔና እንደሆነ አስለቅሳለሁ አዛዝኖኝ ነው እያለች ነው ሀይሚ ማለት ነው። አረ ይሄን ጣት ታይ አንቺ ልጅ ታይ። ወይኔ 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 ፊቷ ሲዘፍዝፉ ደግሞ የሚገርመኝ ማለት ነው ሀይሚና ብሩኬ አንድ ላይ ሲሆኑ ይው እጃችሁን ብቻ ይውት በማረም እኔ እሱ ነው ያስቀኝ። የእሷም እንደዛ ይቺ ጣት ፈረደባት ማርያም። እሷም እንዲህ በጣም ነው የሚያስቁትና ማልልኝ አለ። እዚህ ጋ ደግሞ ማሄ ምን ታደርገው እሱ ማልልኝ ብሎ እሱ ማልልኝ እስቲ እሱ እንደዚህ ብለዋል ብለሽ ማይልኝ ይላታል። እነሱ ደግሞ ወደዛ ዙሩ ማለት ነው። ማሄ ምን ታደርግልኝ ሀሳን ይሄን ጉደን ተመልከተ። ማሄም ለሌላ ሰው ልድር ነው የተባለ ልጅ ወንጀቱ ተቃጥሏል። ጌታን አቃጥሏል። ማን ነው ሀሳን ይሄን ነገር ስማ እየተባለ ነው። ደግሞ እሱ ማሄ አላለም ለምሳሌ ማለት ነው። ማሂልኝ እስቲ እሱ እንዲህ ብለሻል ብለሽ ማይልኝ ነው አለ እንጂ ማሄ አላለም። ወይኔ ብሩኬና ሀይሚ ቀን ነው ጨልማ የሚያደርጉት እናንተ ጌታ ማለት አንድ ላይ ሲሆኑ በጣም ነው የሚከብዱትና ይሄ ነው የኔ አባት እንግዲህ እንዲበረታታ ነው ይሄ ሁሉ። ለማንኛው ደስ ይላል ጌታ በጣም ነው ደስ የሚለው። ግን ማለት ነው ብዙ ጊዜ ያየው ደግነታችሁ ይለያል። የሃይሜና የብሩኬ ማለት ነው። ኧረ አፍንጫውን ልታነሳ ነው እሷ ደግሞ አሽከረክራለሁ አፍንጫዬን ይዘ ያለች ነው። ሃይሜዬ ታያቺ ሃይሜ ወፈርሽ እንዳትሉኝ ብላለች፣ ግን በጣም የወፈረች ነው ደስ ሲል እና ማለት ነው። ውድ ቤተሰቦች እንግዲህ ምን ለማለት ፈልጌ ነው፣ በጣም መልካም ሰዎች ናቸው። በዙሪያ ያለ ሰዎች ማለት እንዲቀየሩ እድግ እንዲሉ ይፈልጋለሁ። ብሩኬና ሃይሚ አራግፍላለሁ ነው አስገባላለሁ ነው የምትለው። በጣም ነው የሚያስቁት ማርያምን። እና በዙራችሁ ያለው ሰዎች በቃ እንዲያድጉ እንዲለወጡ ሲፈልጉ በጣም ነው ደስ የሚለኝ ማርያምን። ይሄ ነገሮች በጣም ነው የሚያስደስተኝ ከነሱ ማለት ነው። እና እንደዛ ነው እላቸዋለሁ። ውድ ቤተሰቦች ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳቸዋለሁ። ቪዲዮ ሲጀምሩ ላይክ አኔ ተጫናችሁ እንዳትረብሻው። አንተ ጨዋ ልጅ ነው፣ የምር ጨዋ ልጅ ነው። ባይዘው እደግ ልጃችን ተባረክ። እደግ ምን ያላል ውስጥ በርታ ይመሳችሁ። ጨዋ ፈታ እንዳላችሁ ተስፋ እናደርጋለን። ከናቱ ልጅ በልጦ ቅናት ለዶ ደስቶ ለአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ